ጾም በራሱ ሰውን ታላቅ የሚያደርግ ስራ ነው። ጾም ራሱ ሰውን ታላቅ የሚያደርገው ጾም ነው። ምክንያቱም መብል እንስሳዊ ጠባይ ነው። እንስሳዊ ጠባይ ነው። አለመብላት ደግሞ መላእካዊ ጠባይ ነው። ስለዚህ የሰው ልጅ ወደ አለመብላት በሄደ ቁጥር ይበልጥ እግዚአብሔርን እየመሰለ ይሄዳል ማለት ነው። አሁን በሐዲስ ኪዳን በብሉይ ኪዳንም ይሄን አድርገውታል አባቶቻችን። በሐዲስ ኪዳን ይበልጥ ደግሞ ክርስቲያንነት ማለት መንግስተ ሰማያትን በምድር መለማመድ ነው። ክርስትና እሱ ነው። መንግስተ ሰማያትን በምድር መለማመድ ነው። ጌታም የሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ የእግዚአብሔር መንግስት በመካከላችሁ ናት ሲል ለዚያ ነው። መንግስተ ሰማያት ኋላ ሂደን የምንገባበት የሆነ ከተማ ሳይሆን አሁን በምድር ላይ የምንለማመደውና የምንቀምሰው በአቅማችን የምንኖርበት ህይወት ነው።